በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? ዛሬና የሚቀጥለው ሳምንት ለሁለት ሳምንት በልቤ የሞላው መልእክት ነው የምናጠናው። ለሉቃስ ወንጌል ምዕራፍ 9 ነው የምናወጣው። እንደምታውቁት የመጨረሻው ዘመን ምልክቶች በመካከለኛው ምስራቅ በተለይም በእስራኤል በጣም ያቆጠቆጠ ስለሆነ ከዚህ በኋላ ትምህርቶቼ ሁሉ ለምጽአቱ ዝግጅት ወደሚል እንዳደላ ነው መንፈሴ የሞላኝ። ትንቢተ ዳንኤልንም እያጠናሁ ነው እና በተለይ ራእይንም ለማጥናት እየፈጠንኩ ነው። ከምታስቡት በላይ በእውነት ምጽአት በደጅ ነው። በአንድ በኩል በጣም ደስ ይለኛል፣ በሌላ በኩል ብዙ መከር የምንሰበስበው መከር አለ እና እንዳንዝረከረክ ጉልበታችን በምድራዊ ነገር እንዳያልቅ የቅዱሳንን አእምሮ በዚህ ለመቃኘት ነው የጓጓሁት እና ዛሬም በዚህ ዙሪያ ነው የምናጠናው። የመጨረሻውን ሩጫ በድል ለመፈጸም በአራት ነገሮች ተጠንቀቅ በሚል ነው። እንግዲህ እኛ ኢትዮጵያውያን ሩጫ ታውቃላችሁ። በተለይ በስታዲየም ውስጥ አንድ ራሻዊት ነው ትዝ የምትለኝ፣ ረጅም ቅልጥምና ያላት ገና ሽጉጥ ተኩሶ ሩጫ ሲጀምሩ በጣም ነው የምትሮጠው። እንኳን የሩጫ ኤክስፐርቶች እኔ ራሴ እስቃለሁ። እቺ ሴት ድል እንደማትነሳ 100% እርግጠኛ ነኝ። በሙሉ ትንፋሽ እና በሙሉ ጉልበቷ በጣም ነው የምትሮጠው እና ኃይሌም ይስቁባታል። ምክንያቱም ደውል ተደውሎ መጨረሻ ምን እንደሚያደርጓት ያውቃሉ። ትንፋሽ መሰብሰብ አታውቅም። የመጨረሻውን ሰዓት አታውቅም። ትራኳ ላይ መቆም እንዴት እንዲገባት አታውቅም። መሮጥ ብቻ ነው እና የኛ ሯጮች ግን በጣም በዚህ ሰልጥነዋል እና ብዙ ዋንጫ የሚያመጡትም በዚህ ምክንያት ነው። አሁን ደውል ተደውሏል ነው የምላችሁ። የክርስትና ሩጫ መጨረሻ ደውል ተደውሏል እና መጨረሻ ላይ ነን እንደምታውቁ። ይሄ መንፈሳዊ ሩጫ ራሱን የቻለ ጥበብ ይጠይቃል። በጌታ ፊት በሙላት ለመቆም የመጨረሻውንም ሩጫ በድል ለመፈጸም ደሞዛችንም ሙሉ እንዲሆን መንፈሳዊ ሩጫ ጥበብን መጨመር አለበት። በሞራል አይሆንም፣ በወኔም አይሆንም፣ በጉልበትም አይሆንም እና ልዩ ጥንቃቄ ይጠይቃል። ስለዚህ በእነዚህ ዙሪያ 4 ምክሮች ለመምከር ነው ከጌታችን ከኢየሱስ ሕይወት ለማካፈል ነው የፈለኩት። ይሄንን በሉቃስ ወንጌል ምዕራፍ 9 ቁጥር 51 ላይ ያለውን አነባለሁ። በጌታችን በኢየሱስ ስም አነባለሁ። ሉቃስ ወንጌል ምዕራፍ 9 ቁጥር 51 የሚወጣበት ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱም መልእክተኞች ሰደደ። ሄደውም ሊያሰናዱለት ወደ ሳምራውያን መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርትም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸው እንል ዘንድ ትወዳለህን አሉት። እርሱ ግን ዞር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎችም መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞ ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤተሰቦቼ እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። ይህ ነው የምናጠናው። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ ከብዙ ዓመታት በኋላ ወንድምና እህቶቼን በአይነ ሥጋ እንድገናኝ እድሜና ጤና ስለሰጠኝ ደግሞ ለሁላችን ቸርነት ስላበዛህልን ክብር ለአንተ ይሁን። ይሄ ከመለኮት ፈቃድ ካልሆነ በሰው ምንም ማድረግ አይቻልም እና አሁን ከሰው ለመስማትም አልመጣንም። ጌታ ሆይ አንተ ታውቃለህ ልባችንን
ቃል መንፈስና ሕይወት ነው። አንተ ካልገለጥከው ሊገባን አይችልም። እና ጸጋ እየሰጠ የቃልን ፍቺ ያብራራ የምንኖርበት ደግሞ አቅም እንድትፈጥርልን በጌታ በኢየሱስ ስም እንለምንሃለን። አእምሮአችን የሚያባክኑ የዚህ ዓለም ገዥ የተባሉ ክፉ መናፍስቶች፣ ጥቃቅን የተባሉ ቀበሮች በስም ስልጣን የታሰሩ ይሁኑ። ክብር ለአንተ፣ በረከቱ ለሕዝብ ሁሉ ይሁን። በጌታችን በኢየሱስ ስም ብለህ ስማን። አሜን። እዚህ መካኒሱስ ጎረቤታችሁ ሰርግ ልሰብክ ተጠራው እና ሁሌ ሰዓት ያው አባቶች ሲሪየስ ነው አሰልጥነውኛል እና በሰዓቱ ነው በቃ ምደርሰው። እነሱ ግን ይዘገያሉ። ያው ሙሽራ በካሜራ እጅ ነው ሰዓቱ ታውቃላችሁ። ሙሽሮቹም አልፈርድም እና ዘገዩ ነው የምላችሁ። በጣም ሲዘገዩ በጣምም ስለደከመኝ መኪናዬን መስታወት ዘግቼ እስኪመጡ ድረስ ትንሽ ሸለብ ላርግ ብዬ ስል ጭልጥ ያለ እንቅልፍ ወሰደኝ። ተስፋ ያደረኩት ሙሽራ ሲገባ ደውል አለ እኛ ጋር ድሮ ያደኩበት ቸርች እና ሚሞሪ ውስጥ ያ ደውልም ሲደወል እነቃለሁ የሚል ነው። ለካ ደውል የላቸውም እና ሙሽራው መጥቷል ገብቷል፣ እኔ ወንድማችሁ የለሁም እና በጣም በቃ ድንገት አይኔን ሲከፍት ሚዜዎቹም ሙሽራውም ገብተዋል። በጣም ደነገጥኩ። ስለዚህ ያለኝ ፍጥነትን ላካፍላችሁ ነው። ሙሽራው በደጅ እኮ ነው፣ እኔ ተኝቻለሁ። ድንገት ስነቃ ሰዓታት ሄደዋል። ኮቴን ከየት እንዳነሳሁት፣ ከረባቴን ከየት እንዳነሳሁት፣ ባይብሌን ከየት እንዳነሳሁት እንደሮጥኩ ልነግራችሁ እስከ ዛሬ አልረሳው። እያንዳንዷን ደቂቃ መጠቀም ነበረብኝ። ሙሽራው እንዳያዝን በደስታው ሰዓት፣ እኔም ደግሞ ድካም እንዳይገኝብኝ ደቂቃዎቹን ሁሉ ተጠቀምኩ። በእርግጥ በተባለው ሰዓት በተባለው ቦታ ተገኘው፣ ግን ፍጥነቱ ልነግራችሁ አልችልም ያረኩት። አሁን የዘላለሙ ሙሽራ በር ላይ ነው የምላችሁ። ምንም የምትዝረከረክበት ሰዓት ኢቭን የለም እና እንዴት በፍጥነት መጠቀም ደቂቃዎቹን እንደሚገባን ላሳስባችሁ እፈልጋለሁ። በእውነት ከግብጽ የወጡት ከ1 ሚሊዮን ሕዝብ በላይ ነው እኮ። የመጨረሻው ሩጫ በድል የነሱት ኢያሱና ካሌብ 2 ሰዎች አሉ። ብዙ እኮ መና በልቷል፣ ከድንጋይ ውሃ ጠጥቷል። በኤርትራ ባህል መሃል እንደ ታናል ነው ያለፉት ታውቃላችሁ። መጨረሻ ላይ ግን አልቻሉም፣ ትንፋሽ አጠራቸው እና ምድረ በዳው ላይ አብዛኞቹ ቀሩ። 2 ሰው ትንፋሽ ሰብስበው የገቡት 2። ኢየሱስ 3 ዓመት ተኩል ሲያገለግል በተአምራት አሳ የበላው ብዙ ነው። ድንቅና ተአምራቱማ የትየለሌ ነው የምታውቁት። በመስቀሉ ዕለት በፊቱ የቆሙት ግን 2 ናቸው። አርማትያስ ዮሴፍና ኒቆዲሞስ የተባሉት 2 ብቻ ከመስቀል አውርደው እንደ ስርዓቱ ከፍነው ቀበሩት። ሌሎች የታሉ? የሉም። የመጨረሻ ሰዓት 2ቱ እንዴት ተገኙ? ኢቭን ሐዋርያቱ አንዱም የለም ታውቃላችሁ። ይገርመኛል። እና የመጨረሻው ትግል የጨበጣ ውጊያው እንዲህ ቀላል ስላልሆነ ቅድመ ዝግጅት ይጠይቃል እላችሁ ነው። እነዚህ የብሉይ ኪዳን ኢያሱና ካሌብ ብያቸዋለሁ። አርማትያስ ዮሴፍና ኒቆዲሞስ አስገራሚ መጨረስን የጨረሱት በእውነት ያን ነው ላካፍላችሁ የወደድኩት። አብርሃምም በሚሞትበት መጨረሻው ሰዓት ከኬጦራ የወለዳቸውን ወደ ሩቅ ምስራቅ አጋርና እስማኤልንም አባረረ። ያለውን ሁሉ ለይስሐቅ አውርሶ የብፁዕ መሰናበት የታላቅ አባት ሩጫ ፍጻሜ እንደሮጠ ታያላችሁ። ዳዊትም የምድርን መንገድ ሁሉ ሄደ። ብዙ ነገር ነካክቷል እኮ። መጨረሻውን ግን እንዴት እንዳሳመረው ብታዩ ትደነቃላችሁ። ሰግዶ በትሩን አስተላልፎ አመስግኖ ነው የሄደው። ብዙዎች ለዚህ ድል አልታደሉም። ሕዝቅያስ ቤትህን አስተካክል፣ ለምን የህይወት መጨረሻ ላይ ነህ። አለቀሰ። ተጨመረለት 15 ዓመት ይመስለኛል። ምናሴ የተባለ የተረገመ ሰው ወለደ። ህይወቱ በሙሉ ባቢሎን እንድትማርክ እስራኤልን ምክንያት የሆነው የመጨረሻው ሰዓት ዝግጅት ስላላደረገ እና ለሁሉ ይሄ ነገር አይሆንም። እና ዛሬ ከኢየሱስ ህይወት ስለ መጨረሻው ዘመን ነው ማካፈላችሁ ማለት ነው። የሩጫው ህግ ነው የምናጠነው። ቁጥር 51 ላይ የሚወጣበት ወራት በቀረበ ጊዜ
ስለዚህ ጊዜን ማወቅ አለብህ ማለት ነው። የምትወጣበትን ጊዜ ማወቅ አለብህ። አንዱ የሩጫ ህግ የመጨረሻው ደውል መቼ እንደሚደወል ስለ ሰዓት መገንዘብ አለብህ። ፉል ኢነርጂን ፉል ትኩረትን የምታኖረው መቼ እንደሚሆን የጊዜ ቀመር ነው የሚሰለጥኑት። እና ተንፋይ ሰብስቦ እግራቸውን ማንሳትና መሮጥ ብቻ አይደለም፣ ስለ ጊዜ ነው የሚያጠኑት። ታውቃላችሁ እያንዳንዷ ደቂቃ ዋጋ አላት በሩጫ ውስጥ። እና ኢየሱስ ተወለደ በቤተልሔም ኤፍራታ ነው የተወለደው። በግብጽ 3 ዓመት ቆየ፣ ናዝራዊ ተባለ። 30 ዓመቱ ላይ አገልግሎት ጀመረ። እና 3 ዓመት ተኩል ሲያልቅ የመጨረሻው ሳምንት ላይ የሚወጣበት ወዴት የሚወጣበት ወደ ኢየሩሳሌም የሚሄድበት በኢየሩሳሌምም የሚሰቀልበት ወደ አባቱም የሚያርግበት ሳምንት እና ወራት እንደገባ ኢየሱስ አወቀ። ታውቃላችሁ ጠቢብ ሰው ጊዜን ያውቃል። በጣም ጠቢብ ከሆነስ ዓመታትን ያውቃል። በጣም የረቀቀ እግዚአብሔር ወዳጅ ከሆነ ወራትን ያውቃል። ከእግዚአብሔር ጋር ጥልቅ ግንኙነት ካለውማ ቀናትና ሰዓታትንም ያውቃል። ሰነፎች ግን የጊዜ እውቀት የላቸውም። ለነሱ ጊዜ እንደ ሰዓት ክብ ነው። ይመሻል፣ ይነጋል፣ መስከረም ጥቅምት ነው እና ክረምትና በጋ ነው። ለጠቢባን ግን በዓመታት በወራት በሳምንትና በጊዜ ውስጥ የመለኮትን ፕሮግራም ያውቃሉ። አንተ ነቢይ ከሆንክ ራስን ለምን ትሰውራለህ? ለእናንተ ጊዜ ሁሉ ምቹ ነው፣ ለእኔ ጊዜ ገና ነው። ወይን ጠጅ አለቀባቸው፣ እናቴ ሆይ ጊዜ ገና ነው። አባት ሆይ ሰዓቱ ደርሷልና ልጅህን አክብረኝ። ወራቱ እንደቀረበ ሲያቅ ፊቱን ወደ ኢየሩሳሌም አቀና። ሊያገለግል አይደለም ሊሰቀል ነው። ስለዚህ የአገልግሎቱ በአብ ዘንድ ተወዳጅነት ያደረገው ለስጋ ለባሾች ለኛ ምሳሌ ሆነን ሁሉን ያደረገው በመለኮት ሰዓት ነው። ታውቃላችሁ አንዳንዱ ይፈጥናል፣ አንዳንዱ ይዘገያል። ከመለኮት ዱካ ጋር ሰዓቱን ጠብቀው የሚሄዱ በጣም ጥቂት ናቸው። የጊዜ እውቀት። ስለዚህ ሩጫ ላይ አንዱ ኤክስፐርት መሆን ያለብህ ስለ ደቂቃዎች፣ ስለ ሰዓታትና ስለ ጊዜያት ነው ማለት ነው። መንፈሳዊ ህይወት እንደዛው ጊዜ አለ፣ የጊዜ እውቀት። ጊዜን ካወቅ አታባክነው። የመውጣት ሰዓት እንደደረሰ ካወቅ ትባንናለህ። ብዙ ጊዜ እንዳለ ከገባ በጣም ነው የምትተላለፈው። ለመቀመጥ ጊዜ ያለው፣ ለመነሳት፣ ለሳቅ ለለቅሶ ጊዜ ያለው፣ ለመጾም ለመብላት ጊዜ ያለው። አሁን ሰማይና ምድርን በክርስቶስ ሊጠቀልል መነጠቅና ምጽአት በደጅ እንደሆነ ብዙ ምልክቶች ኢየሱስ ተናግሯል። እንደተናገረው ሲወለድም ምልክቶች ነበሩ፣ ሲመጣም አልደበቀንም። ስለዚህ እንደ ጠቢብ ሰው ስለ ዘመናት ስለ ጊዜያት እንድናውቅ እግዚአብሔር ይፈልጋል ማለት ነው። ስለ ጊዜን የሚሰልሉ ሰዎች ለምጽአቱ የተዘጋጁ መንፈሳዊ ሩጫን በድል ለመፈጸም ጥበብ የሞላባቸው ናቸው ማለት ነው። ስለዚህ ሁሌ ዜና ስከፍት እስራኤል አካባቢ ብዙ ሰዓት አጠናለሁ፣ ሰማለሁ። ዜና የምሰማው የጦርነት አስተሳያይት ለመስጠት አይደለም። የመለኮት ሰዓት ምን ያህል እንደቀረበ ጦርነቱ ይነግረኛል። አውቂሳውሎ ንፋስ ይነግረኛል። ታውቃላችሁ የመሬት መንሸራተት ይነግረኛል እና ሰማይ ይነግረኛል፣ ባህርና ምድር ይነግረኛል። እነዛን ሁሉ ያገጣጠምኩ የመለኮት ሰዓት ምን ያክል እንደቀረበ እንዳስተውል ቅዱሳት መጻሕፍት ይናገራሉ። ዳንኤልም የ70 ዓመት ምርኮ እንደተፈጸመ ባየ ጊዜ ለሕዝቡና ለራሱ ይጾምና ይጸልይ ዘመር። መልአክም መጥቶ የተወደድክ አይደለም እጅግ የተወደድክ ዳንኤል ሆይ። ለምን እጅግ የተወደድክ አለው? ስለ ጾመ አይደለም፣ ስለ ጸለየስ አይደለም፣ የጊዜው ጾም ጸሎት ስላቀረበ ነው። 70 ዓመት በኤርምያስ አፍ የተናገረው እንደተፈጸመ ባየ ጊዜ ተአምር ነው። ሌሎችስ የባቢሎንን ቀንበር በ2 ዓመት ሰብሬያለሁ ይላል እግዚአብሔር ያሉ በዛው ዓመት የተገደሉ ነቢያት አሉ። በሞራል ነው የተናገሩት፣ በመልካም ፈቃድ ነው የተናገሩት። የመለኮትን ጊዜ አያውቁም። ዳንኤል ግን ጠቢብ ሰው ይላል ራሱ ሲጽፍ መቼ ምን ማድረግ እንዲገባው ዘመንን ያውቃል። የባቢሎን ንጉስም ዘመንን የሚያውቁ 7 ሰዎችን በመንግስቱ ላይ ሾማቸው። ስለዚህ አንዱ ጥበብ መለመን ካለብህ የመለኮት የጊዜ ዑደት በምን ላይ እንዳለች መገለጥን እንዲሰጥ ነው መጸለይ ያለብህ። ጊዜ ውስጥ ሁሉ ሰማይ ላይ የብርሃን አካላትን አረገ፣ ስለ ዘመናትና ወራትን ይለዩ ዘንድ አስቀመጣቸው።
አይዛነፉም። ኮከብ ወጣች፣ ሰብአ ሰገል እንደተወለደ ነቢይ ንጉሥ እንደተወለደ አወቁ። ማን ነገራቸው? ኮከብ ነገራቸው። በለዓም ከይሁዳ ቤት፣ ከዳዊት ቤት፣ ከያዕቆብ ቤት ኮከብ ይወጣል ያለውን ቀምረው በሰማይ ያለችው ኮከብ የመሲህ መወለድን ነገራቸው። ቅዱሳት መጽሐፍት የያዙ ካህናት ግን አላወቁ። ስላልተዘጋጁ እኮ ነው። ዳመና ሲሆን ሊዘንብ ነው ትላላችሁ፣ ሊቀላ ሲል ንፋስ ነው ትላላችሁ። የጊዜውን ፊትማ ታውቃላችሁ፣ ነገር ግን የጊዜውን የእግዚአብሔር ሐሳብ አታውቁም። ተቆጣቸው። እንዲያውም በኢሳይያስ ላይ ጨረባ የምትሄድበትን ዋኖስስ የምትመጣበትን ጊዜ ታውቃለች፣ ሕዝቤ ግን የወፎች ያህል እውቀት የለውም ይላል። አስደንጋጭ ነው ማለት ነው። አምላክ ሁለቴን ያለቀሰው አልዓዛር ሲሞት እንባውን ኩልል አድርጓል። በደብረ ዘይት ተራራ ጮሆ ያለቀሰው ኢየሩሳሌም የመጎብኘቷን ወራት አላወቀችም። አምላክ ካለቀሰ ሲሪየስ ነው ጉዳዩ። ስለዚህ ሮም ይመጣብሻል፣ ማምለጫ የለሽም። ለምን? ከወራት የጉብኝትሽን ወራት የማምለጫ ወራት ተላለፍሽ። ስለዚህ መፍትሄ የለሽም ብሎ አለቀሰላት ይላል። ሲሪየስ ነው መለኮታዊ። ለእግዚአብሔር በቅዱስ ቃሉ በነቢያት አፍም በተፈጥሮ ውስጥ በአዳም ልጆቹ ውስጥ ሁሉ ዘመናትን እንድናውቅ የገለጠው ሚስጥር የሚያውቁ ለመጨረሻው ሩጫ የተዘጋጁ ናቸው። እና ለዚህ ነው አንዱ በመዝሙር 9:12 ላይ ሙሴ የጸለየው ጸሎት አለ። ምን ያህል ቀን እንደቀረን እናውቅ ዘንድ እባክህ ጥበብን ሙላኝ። አሁን ህይወቴ እየጨመረ ሲመጣ እድሜ ከተፈቀደልኝም እየቀነስኩ ነው። የቀረችኝ ጥቂት ጊዜ ምን ያህል እንደሆነ አውቅ ዘንድ እባክህ ጥበብን ስጠኝ ብሎ ሙሴ ሳይጸልይ አይቀርም። መዝሙር 9:12 ላይ ይላሉ። እና መርዶኪዮስ አስቴር አይሁዳዊ መሆንሽን እንዳትናገሪ፣ በዘራ አፍረህ ነው አይደለም፣ ጊዜው ገና ነው። ሃማ ሊገላቸው ሲል አሁን የንጉስ ሚስት የሆንሽው ለዚህ ሰዓት ነውና ግቢና ንገሪው፣ እምቢ ብትይ መድኃኒት ከሌላ ይሆናል፣ አንቺና ቤትሽ ግን ከታሪክ ትደመሰሳላችሁ፣ ሲኦል ትገባላችሁ ማለቱ አይደለም። መጽሐፈ አስቴር የሚባለው ባንቺ አይጻፍም። ጊዜው አሁን ነው። አይሁዳዊ መሆንሽን የምትነግሪበት አሁን ነው። ንጉስ ሳይጠራኝ ከገባው እኮ ሞት ነው ሞት ነው ቅብጥር ሷት በይ፣ ሰዓቱ አሁን ነው ብዬሻለሁ። ተጸጽቻለሁ፣ ንስሐ ልግባ፣ ነገ ላድርግ ብትይ ጅብ ከሄደ ውሻ ጮኸ ነው። ዝም በይ ያልኩሽ ለዚህ ጊዜ ነው። አሁን የመለኮት ሰዓት ነው። ግብ ያላት አያችሁ። አስቴር ያ ሁሉ ውበቷ፣ ያ ሁሉ ደምግባቷ፣ ያ ሁሉ ቅንብር ለዛች ደቂቃ ነው። አንዳንድ መለኮታዊ ሰዓታት ከብዙ ዓመታት ይበልጣሉ። ካለፈብህ እግዚአብሔር ካራራልህ ድጋሚ ድልም ላይ ኖር ይችላል። አንዳንዱ ጉዳይ ሁሌ ክፍት የሆነው ንስሐ ገብቶ ኢየሱስን አምኖ ከሲኦል መዳን ብቻ ነው። እኔ እስካሁን የደረስኩበት ለምን? ውጤቱ መራራ ስለሆነ ሊሞት አንዲት ሰከንድ ስትቀረው ቢያምን ይድናል። አብዛኛው ነገር ግን ከጊዜ ጋር የተገናኘ ነው። አገልግሎት በለው፣ ትዳር በለው፣ ሁሉ ነገር ከጊዜ ጋር የተገናኘ ነው። መኃልየ ላይ እባክሽ በሩን ክፈችልኝ፣ አወቅኩ ውዴ። ካወቅሽኝ ክፈችልኛ፣ ዝናብ ደብድቦኛል፣ ከተራራ ተራራ ዞሬን የመጣሁት፣ ጫማዬን አውልቄ ቢጃማ ለብሻለሁ፣ ኧረ እባክሽ ክፈችልኝ። ውዷ ግን ፈቀቅ ብሎ ሄደ። አለቀ። የከፈለችውን ዋጋ ሄዳችሁ ማንበብ ትችላላችሁ። ጊዜን በምን እናውቃለን? ኢየሱስ የሚወጣበት ወራት እንደቀረበ አወቀ ይላል። እኛ እንዴት ነው የምናውቀው? ብዙ የጊዜን ሚስጥር የሚናገሩ አሉ። አንዱ ቅዱስ የእግዚአብሔር ቃል በተሞላህ መጠን የጊዜ እውቀትህ መጠን ይጨምራል። ስለዚህ መጽሐፍት ጊዜን ፈልቀቀህ እንድታውቅ ብርሃን ያፈነጥቁልሃል። መጽሐፍት አሁን ትንቢት ውስጥ ጋዛ ቤት ለቤት ትበረበራለች ይላል። ሄዳችሁ አሁን ጋዛ ቤት ለቤት በታንክ ተበርበራለች ተጽፏል። እና እያንዳንዱ ምልክቶች በቅዱስ ቃሉ ላይ የተጻፉ ናቸው። ስለ ሐሰተኛው ክርስቶስ፣ ስለ 10 ቀንዶች፣ እንግዲህ ራሻ፣ ዩክሬን፣ አሜሪካ ምን እያልን እንደማንም ሰው ካልሰማን በቀር
ሁሉ ነገር ጊዜን የሚጠቁሙ ናቸው ነው የምላችሁ። በእውነት ትንቢትም ካጠና የጊዜ ዕውቀት ይጨምራል። እና ኢየሱስ ሊወለድም ሲል እነዚህ ሁሉ ትንቢቶች ጠቅላላ ቃል በቃል ሆነዋል። ልብሴን ይጣጣሉበታል፣ ሆምጣጤ ሰጡኝ፣ በሁለት ወንበዴዎች መሃል ሰቀሉት እና እያንዳንዱ ድርጊት ነቢያት በመንፈስ ቅዱስ በመነዳት ጽፈውታል። እጅና እግሬን በምስማር ወጉኝ መዝሙረ ዳዊት ውስጥ ታገኙታላችሁ። እና መጽሐፍትን የሚመረምሩ ከሆኑ የጊዜውን ድርጊት ለማወቅ አይቸገሩም። ሁለት ታውቃላችሁ የምናውቀው በመንፈስ ቅዱስ ምሪት ነው። መንፈስ ቅዱስ ምስጢርን ይገልጣል። እና በብሉይ ኪዳን ቱሚምና ኡሪም የሚባሉ አሉ። በነቢያት ውስጥ አድረው ነገሮችን ይጠቁማሉ። ስለዚህ የእግዚአብሔር መንፈስ ለሰማያት ውበትን ሰጥቷል። አሁን ግን ከክርስቶስ አደራውን ተቀብሎ ምእመናንን የሚያነቃው ቅዱስ የእግዚአብሔር መንፈስ ነው። በመንፈስ ቅዱስም ተነድቶ ስምዖን ኢየሱስ ወደ መቅደስ እንደገባ አወቀ ይላችኋል። ማን ነገረው? መንፈስ ቅዱስ ነገረው። ሐናም ነብይት ስለነበረች በ8 ቀኑ መቅደስ ሲገባ ስለሱ ለሰዎች ሁሉ ትናገር ነበር። በ8 ቀኑ አወቀችው። የጌታዬ እናት ወደ እኔ ትመጪ ዘንድ አይገባም፣ የተነገረልሽ ይፈጸማልና ያመንሽ ብፁዕ ነሽ። ለኤልሳቤጥ ማን ነገራት? መንፈስ ቅዱስ ነገራት። ለዘካርያስ ማን ነገረው? የመዳን ቀን እንዳስነሳልን ከሞት ፍርሃት ነፃ ወጥተን እናመልከው ዘንድ ብላቴናውን አሰበ። ማን ነገረው? መንፈስ ቅዱስ በሱ አድሮ ነገረው። የእግዚአብሔር መንፈስ ጋር በጸሎት የምትቀርብ ከሆነ በጆሮ ምስጢርን ይነግርሃል። ስምዖን የምትጠብቀው መሲህ መቅደስ አለ አለው። መንፈስ ቅዱስ ይናገራል። ሁለት ተፈጥሮ ይናገራል የምታውቁት ነው። እና ተፈጥሮ ኔቸር ኢየሱስ እኮ ተናግሯል። እና በሎጥና በኖህ ዘመን እንደነበረው የሰው ልጅ በሚመጣበት ሰዓትም እንደዛው ነው። ሲሸጡ ሲገዙ፣ ሲበሉ ሲጠጡ፣ ሲያገቡ ሲጋቡ፣ ልክ እንዳላወቁ ሰላም ነው ሲሉ ድንገት ምጥ ይሆንባቸዋል። እና ተፈጥሮ ሴት ልጅ ልትወልድ ስትል የሽንት ውሃ ወገቤን ምን እንደምትለው አይነት እና በምጥ ተፈጥሮ ራሱ የኢየሱስን ምጽአት ይነግርሃል። እና አውራቂስ አውሎ ንፋስ ይነግርሃል፣ ማዕበል ይነግርሃል፣ የመሬት መንሸራተት ይነግርሃል፣ ጦርነቱ ከቀን ወደ ቀን ሲጨምር ይነግርሃል። በተለይ በመካከለኛው ምስራቅ በጣም ሲሪየስ የሆኑ ምልክቶች በጉጉት የሚጠበቁ አሉ፣ ግልጥ ናቸው። እና ተፈጥሮ ውስጥ እነዚህ ሁሉ አሉ። ስለዚህ መጨረሻው ሩጫ ዝግጅት ያደረገ ሰው አንዱ ምልክቱ ስለ ዘመናት ስለ ወራት ጥናት ያደርጋል፣ ዝግጅትም ያደርጋል ማለት ነው። ቁጭ ብሎ ደብተር ገዝቶ ጊዜን ይቀምራል። በዚህ ቀንና ሰዓት ይመጣል ማለት ባንችልም የሚመጣበትን አውድ ግን ዙሪያውን ለመቃኘት በቂ ምልክቶች በቂ ማስረጃዎች ተሰጥተውናል። እና አንዱ እሱ ነው። ሁለተኛው ነው የሚወጣበት ወራት በቀረበ ጊዜ ወደ ኢየሩሳሌም ፊቱን አቀና። ምን ማለት ነው? ስፍራውንም ለየ ማለት ነው። በሩጫ ሰዓትን ብቻ አይደለም ትራክን ታስተካክላለህ። ልክ ደውል ተደውሎ የመጨረሻው ዙር ነው ሲባል ሯጮችን ሄዳችሁ ማየት ነው። እና ወጥተው ተስፈንጥረው ለመሮጥ የሚመችባቸው መስመር ውስጥ ነው የሚገቡት። ኃይልና እውቀት ቢኖርህም ስፍራህን ካላስተካከልክ ያደናቅፋል። ከፊት ያለው ልሩጥ ብትልም ይዘጋብሃል። የቦታ የምትይዘው ስትራቴጂካል ቦታ ለፍጻሜ ወሳኝ ነው። የሚወጣበት ወራት እንደደረሰ አወቀ። ሁለተኛስ የሚወጣበትን ኢየሩሳሌም እንደሆነ አወቀ። ለምን? የሰው ልጅ በኢየሩሳሌም ይሰቀላል ተብሎ እንደተጻፈ ወደ ጌልጌላ አልሄደም፣ ወደ ዮርዳኖስ አልሄደም፣ ወደ ናዝሬት አልሄደም። ነገር ግን የሄደው ወደ ቤተልሔም ወደ እስራኤል ነው፣ ወደ ኢየሩሳሌም። በዛች ወራት እንዲሰቀል የተፈለገበት ቦታን አልሳተም ኢየሱስ። እንዲያውም ሄሮድስ ሊያስተው ነበር። ሄሮድስ ሊገል ይፈልጋልና ወደ ኢየሩሳሌም አትምጣሉት። ለዛ ለቀበሮ የሰው ልጅ በኢየሩሳሌም ይሰቀላል ብላችሁ ንገሩት። ግብግቡ ስፍራን እንትለቅ ነው። አንዴ ስፍራን ከሳትክ በመጨረሻው ልመለስ ብትል እንኳን አደጋ ነው። በተለይ በእንደዚህ መጨረሻ ዘመናት አገር ለመልቀቅ እስከ ቤተሰብህ ከስፍራ ስፍራ ስትቀይር ከጌታ ጋር መናበብ ተገቢ ነው። እና ብል ብለህ እንደ ወፍ ከሄድክ
በጣም ለመልመድና ለመላመድ ራሱን የቻለ ብዙ ዓመታት ነው ይፈጅብህ እና በመጨረሻው ዘመን አንዱ ስፍራህን መለየት በጣም ተገቢ ነው። ስፍራቸውን በመልቀቅ ፍጻሜያቸው ያላማረ ብዙ ምሳሌ ልነግራችሁ እፈልጋለሁ። አባታችን አብርሃም ሰዶም ገሞራ በሳት ስትቃጠል የግጦሽ መሬት ከማጣት ያጎቱ ልጅ ሎጥም ሚሞሪው ስላስጨነቀው ይሁን አይሁን አላውቅም ወደ ፍልስጤም ወደ ጌራር ሄደ። እግዚአብሔር አይደለም ሂድ ያለው። ጌታ ከተገለጠለት መሰዊያ ከሰራበት ቦታ እንጀራ ፍለጋ ወደ ፍልስጤም ምድር ጣዖት ወደሚመለክበት ምድር ሄደ። ታውቃላችሁ እዛ ሲገባ የፍልስጤም መናፍስቶች አለቀቁትም እና ሚስቱ ቆንጆ ስለሆነች ሊገሉት እንዳለ ሲያስብ መዋሸት ጀመረ። ፓትሪያርክ መዋሸት ጀመረ። ሚስቱን እቴ ነች አለ። እሷም አለች ለነገሩ። ፈርዖን ሳራን ወሰዳት። እግዚአብሔር ጣልቃ ባይገባ ኖሮ ስፍራውን ሲለቅ ጸጋ ጎድለው እንዲላሉ እና ብዙ ጠባሳ ነው። ኢቭን አጋር የመጣችው ከፍልስጤም ምድር ነው። አጋር ማመሆኗን ስለምታውቁ ሎጥ ሰዶም ገሞራ ልጠፋ ነው። እንደ እግዚአብሔር ገነት ያማረች ቢመስልህም ሰዓቱ አልቋል፣ ቶሎ ውጣ አለው። ወዴት ልውጣ? ተራራው ላይ ሂድ አለው። ተራራው ላይ አጎቱ አብርሃም ስንቅና ትጥቅ ይዞ ይጠብቀዋል እና እሱ ግን ተራራው ሩቅ ነው፣ አንተ ያላየኸው እኔ ልመክር እፈልጋለሁ አለው እግዚአብሔርን። ዞአር እኮ ቅርብ ነች፣ ትንሽ ነች፣ እዛ ልሂድ አለው። ከኔ ይልቅ አንተ አዋቂ ነህ፣ ቦታ ትመርጣለህ፣ ሂድ አለው። ቅርብ የሆነችው ሩቅ፣ ትንሽ የተባለችው ጥልቅ። ከልጆቹ ወልዶ ሞዓብና አሞን የተወለዱት ስፍራውን በመሳት ነው። ሰዶም ገሞራ የሚጠመቀው ጠጅ ይልቅ ዞአር የሚጠመቀው በጣም ከባድ ነው። ልጆቹ ትንሽ አቀመሱት። ከማጋይተኛ ከማጋይ ነሳ ያቀው ጭንቅላት የሚያስር መጠጥ ነው ያጠጡት። ዝሙት ልስራ ብሎ እኮ አይደለም፣ ስፍራውን ለቀቀ። ጌታ ግን ምቹ ስፍራ ተራራው ላይ አዘጋጅቶለት ነበር። አብርሃም በተራራው ቆሞ ይጠብቀው ነበር። አየ እና ስፍራ በጣም ወሳኝ ነው። እና ትዝ ይላችኋል ዳዊት ነገስታት ወደ ጦርነት በሚወጡበት ሰዓት ዳዊትም ምንጣፉ ላይ ተኝቶ ነበር። እግዚአብሔር የፈለገው ጦር ሜዳ ነው። ዳዊት ግን ቤተ መንግስት ምንጣፉ ላይ ነው። አደጋውን መስኮቱን ሲከፍት ቤርሳቤህን አያት። የዝሙት ጉዳይ አይመስለኝም፣ ግን ያ በራሪ እባብ ድንገት አገኘው። ለምን? ጸጋ ጎደለው። እግዚአብሔር የፈለገው ጦር ሜዳ ነውን? ይመስለኛል። በቂ ጸጋ ይሰጠው ነበር። ያለ ቦታው ያለ ጊዜው ምንጣፉ ላይ ሲገኝ የዚህ ዓለም ገዢ አቀባብሎ አነጠረለት። ብዙ ዋጋ ከፈለ ዳዊት። ወገኖቹ ስፍራ ከቸርች ወደ ቸርች፣ ከሀገር ወደ ሀገር፣ ከቀበሌ ወደ ቀበሌ እልም ከጎጆ ርቃ እንደምትበር ወፍ ላናቸው የዞረ ብዙ አሉ። ያለ ምሪት ያለ ዕውቀት ከቦታ ቦታ የሚንቀሳቀሱ አሉ። አየ በሁሉ ቦታ ወንጌል ብንሰብክም በሁሉ ቦታ መኖር ዲሞክራሲያዊ መብት ቢሆንም በመንፈሳዊ ዓለም ውስጥ ግን ምሪት ይጠየቃል። ብራዘር ሁሉ ቦታ ለሁሉ አልተፈጠረም፣ አልተሳካም። ብዙ ወንድምና እህቶቻችን የህልም ኑሮ የሚኖሩት ያለ ምሪት ቀይ መብራት ጥሰው በወደዱት ስለኖሩ ነው። እና አንዳንድ የቦታ ጥያቄ በጣም ወሳኝ ነው። ኑሃሚንም ረሃብ ስለሆነ ባሏም ሁለት ልጆቿን ይዛ ወደ ሞዓብ ሄደች። ማን ወሰዳት? ሞዓብ። ጣዖት የሚመለክበት በሞዓብ ለምን ሄደች? እንጀራ ፍለጋ ነው ሄዳችሁ። 10 ዓመት ነው የኖረችው። ልጆቿን ጣዖት ለሚያመልኩ የዳረች። ከዛ ሞት ማስተናገድ ጀመረች። ሁለት ልጆቿ ሞቱ፣ ባሏ ሞተ። ማራ በሉኝ ነው፣ ለቅሶ ነው። ከቃሉና ከካህናት ርቃ ለብቻዋ በሞዓብ ምድር ጉልበቶቿን እንግዶች በሉት። ለምን? ያለ ምሪት ስፍራዋን ቀይራ ነው። በመንፈሳዊ ዓለም ውስጥ ይጠየቃል እግዚአብሔር። ዮናስ ወደ ነነዌ ሂድ። ዮናስ ግን ወደ ተርሴስ ሄደ። እሱ ጠፍቶ ሌሎችን የሚያጠፋ ማዕበል ያመጣው ስፍራውን ስለለቀቀ ነው። ችግሩ ከመርከቡ አይደለም፣ ከሰዎቹም አይደለም። ያለ ቦታው የተንቀሳቀሰ ሰው አለ። በመለኮት ምሪት ነው የምትንቀሳቀሰው እንጂ በተመቸን አይደለም። ታውቃላችሁ እኛ የራሳችን አይደለንም። የምትወደውን ልታረግ አትችልም። ስለዚህ በጊዜ ቀመርና በቦታ ላይ በምድብህ መሆንህን እርግጠኛ መሆን አለብህ።
ለመጨረሻው ሩጫ ትንፋሽ የምትሰበስበው እንደዚህ ስትቃኝ ነው ማለት ነው። ጳውሎስም ወደ ወንጌል ለመስበክ ከሲላስ ጋር ሄደ። የክርስቶስ መንፈስ ከለከለው። ለምን? በግምት እንጂ በምሪት አልሄደማ። ግራ ገባው። ወደ መቄዶንያና እርዳን ሲል ገባው። ጳውሎስና ስፍራው ሲጋጠም አጋንንት በፊቱ ሊቆሙ አልቻሉም። ከገረዱ አጋንንት ወጣ፣ የታሰሩት ተፈቱ። ሊዲያ ጌታን አመነች። ኢሮፕን አነቃነቀው። ለምን? በትክክለኛ ቦታው። ለምን ከለከለው? ወንጌል ሁሉ ለዓለም ቢሰበክስ? መለኮት ነገ ምን እንደሚያደርግ የሚያቀሱ ነው። ጳውሎስ ሊሄድባቸው ያለውን ቦታ በሌላ ሰው ነው መድረስ የሚፈልገው። ለጳውሎስ የተመደበው ግን መቄዶንያ ነው እንደምታውቁት። ስለዚህ በመውጣትና በመግባት ውስጥ የስፍራ ነገር ቸል ልንለው አይገባም። ይሁዳ ላይ ስፍራቸውን ለቀው እንደሚንከራተቱ ከዋክብት ስፍራቸውን የሚለቁ እነዚህ ሰዎች ይላል ይሁዳ። ውሃ የሌላቸው ዳመናዎች፣ ዝናብ የሌላቸው ዳመናዎች፣ ፍሬ የሌላቸው ዛፎች። ለምን? ስፍራቸውን ለቀው የሚንከራተቱ ከዋክብት ይላቸዋል። እነዚህ ተወርዋሪ ኮከብ የሚባሉትን ሊሆን ይችላል። ስፍራቸውን ለቀው የሚንከራተቱ ይላል። ስፍራን ከለቀቅ መንከራተት። ስለዚህ በአንድ ቦታ ሲያስቀምጥህ በአንተ ሊፈጸመው ያለው እንደጨረሰ ሳታውቅ በንዴት ደሞዝ ፍለጋ፣ በምቾት፣ በጥሪ ዝም ብለህ የምትገባው የምትወጣው አይደለም። ጊዜንና ስፍራህን በጣም መሰለል አለብህ ማለት ነው። የመጨረሻው ሩጫ ትንፋሽ እንዲኖርህ። ስለ ሲኦልና መንግስተ ሰማይ አይደለም እነግራችሁ። የመጨረሻው ሩጫን በድል ለመንሳት መንፈሳዊ ትንፋሽ የሚኖራቸው ስለ ዘመናት ስለ ስፍራም የሚያውቁ ናቸው ለማለት ነው። ፈጥኜባችኋለሁ ይመስለኛል፣ ግን ሶስተኛውን ልጨምር። እዛው ምዕራፍ 9 ላይ የሚወጣበት ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና ይልና በፊቱ መልእክተኞች ሰደደ። ሄደውም ሊያሰናዱለት ወደ ሳምራውያን መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸው ዘንድ ተወዳለህን አሉት። እርሱ ግን ዞር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ። ሶስተኛው ጥንቃቄ ካደናቃፊዎች ነው የምትጠበቀው። ሩጫ ላይ ሰዓትን ታውቃለህ፣ ምድብህን ትለያለህ። ከፊትህ የሚያደናቅፍህ እንዳይኖር ካደናቃፊም ትጠበቃለህ። ኃይሌ ከፖል ኬርጋት ይጠነቀቃል፣ ከቀኒሳ አይደለም። ቀነኒሳማ ያግዘዋል፣ መንገድ ይለቅለታል እንጂ ወንድሙ ነው፣ ያገሩ ሰው ነው። ግን እግሩን ጠልፎ ሊጥሉት የሚችሉ ተቀናቃኞች አሉት። ከነሱ መጠበቅ አለበት። ሊጎሽመው ይችላል፣ ሊጠልፈው ይችላል። ከወደክ እነሳለሁ እስክትል ሩጫው ያመልጣል። ስለዚህ ኢየሱስ ካደናቃፊዎች ወይም መንገዱ ላይ ከሚቆሙ ሰዎች እንዴት እንደተጠበቀው እና ወደ ኢየሩሳሌም ለመሄድ በሳምራውያን መንደር ቅርብ ነው። ሐዋርያቱን ይዞ በሳምራውያን መንገድ ሲሄድ ሳምራውያን መንገዱን ዘጉ። አታልፍም አሉት። ለምን አሉት? አልተጻፈም። ኢየሱስ እኮ እስራኤላዊ ነው፣ የአብርሃም ልጅ ነው፣ መብቱ ነው መሄድ። ግን ሳምራውያን ውለታ ቢኖርባቸውም የኢየሱስ መንገዱን ዘጉት። ለምን ዘጉት? ኢየሱስ ሳምራውያን ሳይሆን አልፎ ሄዶ ወደ ኢየሩሳሌም እንደሚሄድ ስላወቁ ነው። አየህ፣ የመናፍስት ተቻለው ማለት ነው ነገሩ። በእኛ መንደር አታልፍም አሉት። በዚህ ሰዓት ሐዋርያቱ ጥያቄ አቀረቡ። ጌታ ሆይ ፍቀድልን። ምን ልፍቀድላችሁ? ኤልያስ ከሰማይ እሳት አውርዶ እንዳቃጠላቸው በእሳት እንድናወድም ፍቀድልን አሉት። በዛ መንገድ ሄደው ይሄን ትምህርት ሊያስተምር ነው። ምን አይነት መንፈስ ነው ይሆንላችሁ? የተቃወመን ሁሉ እሳት እየፈጀ መንገድ እንድታስለቅቅ ነው። እግዚአብሔር ከናንተ ያርቀው። እናስ ምን ማድረግ አለብን? እኔን ተመልከቱ አላቸው። ይህ ካደናቃፊዎች ዞር ብሎ በሌላ መንገድ ሄደ። ከሰዎች መጠበቅ። ከሰዎች ካልተጠበቅ የመጨረሻ ሩጫ ፍጻሜ አያምርም። ጊዜን ማሳት፣ ስፍራን ማስለቀቅ ብቻ ሳይሆን ከሰው ጋር ያጋጫሃል። እና ኢየሱስ ልካቸውን አልነገራቸውም፣ ማንነቱን አላሳያቸውም። ለአምላክና ለጊዜ ሰጥቶ ዞር። ለምን? ሩጫው ወደ ኢየሩሳሌም ለመሄድ እንጂ ሳምራውያንን ለማሸነፍ አይደለም የተላከው።
እኛ ግን አንዳንዴ ዞር አንልም። ሐቁ ይውጣልኝ፣ ምስክር ይጠራልኝ፣ ይዘርዘርልኝ ስትል 10 ዓመት ያልቃል። አየህ፣ አሸነፍክም ተሸነፍክም ትርጉም የለውም። ወደ ተባለው ቦታ እንድትደርስ ከሰው መጠበቅ ካልቻልክ በቀላሉ ሰይጣን ማኑ ያስነካናል። የብዙ ሰው ጉልበት የተበላው ሰይጣን መንገዱን ስለዘጋ አይደለም፣ አብረው ከሚኖሩ ሰዎች ጋር ልባችንን ስለሚያከብደው ነው። ስለዚህ ለቅሶ አልደረሰም፣ ገንዘብ አልሰጠህም፣ ውርስ አላካፈለህም። ስለዚህ ማኑ ያስነካሃል። ሰውን ተሸክመህ መሮጥ አትችልም። ቆዳ ጫማ አድርገህ መሮጥ አትችልም። እንኳን ሰው አዝለህ ቀለል ብሎ በፍጥነት የምትሮጠው ከሰው የተጠበቅለት ነው። ኢየሱስ ከሳምራውያን ዞር አለ። እኛ አንልም፣ ሁላችን ማለት ሳይሆን ብዙዎቻችን በክብራችን ሰዎች ሲመጡብን መብታችንን የነኩብን ከመሰለን መልስ ምት ለመስጠት ጊዜን በጅታለን። ጉልበታችን ያልቃል። እድሜ ብዙ ፍሬ ትንሽ የሚሆነው ከስጋና ከደም ካልተጠበቅ፣ ከክፉ ሰዎች ካልተጠበቅ ዘመንህን ያስረጁታል። ኢየሱስም ዞር አለ ከሳምራውያን። ለምን? የመጨረሻው ሰዓት ነው። በአውቶቢሱ ስትሄድ ለምን ረገጥከኝ ብለህ አትተናነቅም። ፌርማታው ላይ ትወርዳለህ እኮ። መኖሪያ አይደለም አውቶቢስ፣ ይሄ ምድር መኖሪያ አይደለማ። ከሰዎች ዞር ካላልክ አለቀ። 3-4 ሰዎች ያዘጋጅልሃል ከመሬት ተነስተው የሚነጅሱ ያለ ምክንያት በከንቱ ክትባት ይወጉሃል። ከዛ ስትጸልይ አቶ ከሌ ባይምሮ ይመጣል፣ ወይዘሮ ከሌ ትመጣለች። አነባለው ስትል ባይብሉ ላይ ቁጭ ትላለች። ተውግፋ በለው ነው። ከሰው ካልተጠበቅ ኢየሱስ ዞር ገሰጻቸው። ሆን ብሎ እኮ ነው የወሰዳቸው እንጂ እሱ መለኮት ነው። ታውቃላችሁ፣ ሐዋርያቱን ለማሰልጠን ነው። ተቃዋሚ ሲነሳብህ ልብህን ጠብቅ፣ ከሰው ተጠበቅ፣ ካለዛ አዘልቀውም የሚለውን ትምህርት ለማስተማር የወሰዳቸው ይመስለኛል። ከተልእኮ ጋር ካልተገናኘ እልፍ ማለት፣ እልከኛ ለመሆን ዞር ማለት መቻል ጥበብ ነው። የኛ ሯጮች ሲሮጡ ታውቃላችሁ ይጎስሟቸዋል። በጥፊም የተመታ አለ። ለምንድን ነው በጥፊ የምትመችኝ ብለህ አትከራከርም። ሩጫው ያመልጣል። ምናልባት ካሜራ የሚቀርጹ በኋላ ይዳኙታል። አንተ ቢሰድብህም ሙዝ ቢወረውርህም ረሃብተኛ ብሎ ቢሰድብህም መልስ መስጠት መቆምም የለብህም። ለምን? ጊዜው አይፈቅድም። ለዳኞችና ለአላፋት ተመልካቾች ትተዋለህ ይሄን ጉዳይ። ጊዜ ማባከን የለብንም። ነህምያ በዚህ በጣም ጠቢብ ነው። መፈንቅለ መንግስት ልታረግ ነው ይባላል። ናና እንወያይ፣ አሌክስ የሰጠኝ ደብዳቤ አለ፣ ኑና እንወያይ አላለ። እኔ ቅጥሩ ላይ ነው ትኩረቴ፣ ብራዘር አልመጣም፣ 5 ደብዳቤ አልመጣም። እንሸላልት ቤት እኮ ይወድቃል። ዝም በሞራል በማስፈራራት አልመጣም። ለምን? ልቤ ቅጥሩ ላይ ነው። የተሰጠኝ ጊዜ ያልቃል። ከነሱ ጋር ሳወራ ዞር አንተ ወሬኛ ነህ፣ በልብ ክፋት አለ፣ በጎቹን ያለረኛ ትተን የመጣኸው አለው ኤልያ። እኔ ነኝ ወሬኛ፣ አንተ ነህ ወሬኛ አላለው። ዳዊትን ከኤልያ ፊት ዞር። በሞራልና በስሜት አለ፣ በመንፈስ ለሚመራ እግዚአብሔር የቸኮለው በጎልያድ ላይ ነው። ከኤልያብ ዞር። እኛስ እንዴት ነው እንደዚህ የምትለኝ? ምስክር ይምጣልኝ፣ እሰይ ይመስክርልኝ ስትል ሌላ አመታት። ወገኖች ሆይ ኢየሱስ ግን ዞር አለ። ወገኖች ሆይ በዚህ ጉባኤ መንፈስ ቅዱስ የሚናገረው ሰው ያለ ይመስለኛል። በእውነት የመጨረሻው ሰዓት ደርሶ ልጄ ሆይ ሞትን የማይሻገር ለምድራዊ ነገር ብዙ ጊዜ በጀትክ። እስከ መቼ? 1 ዓመት አይበቃም? 2 ዓመት? ያ የተከራከርክበት እኮ ቢሰጥህም ባይሰጥህም ለዘላለም እንድምታው ምንም ጥቅም እኮ የለውም። ውድና እንቁ ከሞት በኋላ ያለው ብድራት ብዙ አክሊል እንድታገኝ ያለውን ጊዜ በስጋና በደም ጨረስከው። ጠበቃ ገዝተህ ፋይል ገዝተህ ትከራከራለህ። ኃጢአት እኮ አሰራም።
ዘመንህ ግን ያልቃል። አንዳንድ ጉዳዮች አይተህ እንዳላይ የምታልፈው ነው። ሰምተህ እንዳልሰማ የምታልፈው ነው። በሁሉም ማተኮር የለብህም። ለምን? ዘመኑ ቀርቧል። ወይ አይገቡ ሳምራውያን ወይ አያስገቡ። ያ መንፈስ እኮ አሁንም አለ። የሳምራውያን መንፈስ በጣም አደገኛ ነው። ሄሮድስ ከዛ አለ ስፒሪቱን፣ የሳምራውያን መንፈስ አለ። ሁለቱም የሚያምታቱት ስፍራውንና ጊዜውን ለማሳት ነው። ለሄሮድስም ለሳምራውያን መንፈስ አልተሸነፈም። ጌታ ገብቶታል። በአምላክ ሰዓት አምላክ በመደበለት ቦታ ተልኮውን ለመፈጸም ግስጋሴውን ያቆመው የለም። እኛን ግን ያቆሙናል በቀላሉ። ትዝ ይላችኋል ብዙ ጊዜ የተናገርኩት ከጌታ የኮበለለ ሽፍታ ከወዴት እንደሆነ የማይታወቅ አለው። የሚመስላችሁ ናባል ነው ያለው፣ ግን ሰይጣን ነው። የዳዊት ሙቀት ተለካ ማለት ነው። እኔ ነኝ ሽፍታ፣ አንተ ነህ ሽፍታ፣ ሰይፍ አምጡልኝ፣ ግደሉልኝ። ኧረ ቀዝቀዝ በላለችው አቢጊያ። አንድ ሰው ስፍራን ያስለቅቀዋል። አንድ ሰው ብዙ ሰው እንድትጨርስ ያደርግሃል። ይሄ መንፈሳዊ ጦርነት ይመስልሃል? እግዚአብሔር ካንተ ያርቀው። ናባል ውስጥ አድሮ እኮ እንደ ሪሞት ኮንትሮል የሚቆጣጠር ኢቪል ስፒሪት ነው። ተወው፣ ለአምላክ ተወው። አንተ እኮ ውድ ሰው ነህ፣ ታላቅ ተልእኮ አለ። ናባልን ለራሱ ተወው። በሰነፎች አጀንዳ ጊዜያችሁ እንዳይበላ በኢየሱስ ስም የሰነፍ አጀንዳ ይገልበጥ። አሜን። በዚህ ጉባኤ እግዚአብሔር ይላል፣ ልጄ ሆይ አንቺ የኔ ነሽ፣ እንደ ንስር በከፍታ ሂጂ፣ ከቁራ ጋር አብረሽ አትሳደጂ። በእውነት ጉልበትሽ ያልቃል። እኔ አንድ ክፍለ ሀገር ሄጄ ሻይ ቡና ላይ ያጠጡኝ ብዙ ተናግሬ ያለው በእውነት እገረማለሁ። እና ቡና እየጠጣው አንድ አፋር 67 ግመሎች አንድ ነው ከፊት ያለችውን በገመድ ይዞ አገጯን ከጭራዋ ጋር ያሳሰረ ልክ እንደ ኮሪያ ወታደር ከአስፋልት ጥግ ይሄዳሉ። እኔ ይገርመኛል። አረማመዳቸው እኩል ነው፣ እግራቸው ሰልፍንም አይለቁም። ከዛ ውሾች መጡ። ዋይ ዋይ የመንደር ውሻ። ምንም አላረጉም ግመሎቹ። እና የገረመኝ አንዱም ግመል አይደለም ሊራገጥ ዞር ብሎ ውሻዋን ያያት የለም። ተነቃቅተዋል ማለት ነው። ግመል ዝም ብሎ ይሄዳል። ልብ እንዳላላቸው ሲያውቁ ውሾቹ ወደ ሰንሰሉ ውስጥ ገቡ ትተው። አንድ ግመል ለምን ትጮያለሽ ብሎ ቢወጣስ? አንደኛ ከውሻ ጋር አይመጣጠንም፣ ሁለት ሰልፉ ይዘጋበታል፣ ሶስት ጓደኞቹ ያመልጡታል። ውሻ ይጮሃል፣ ግመልም ይሄዳል። ለጮኸ ውሻ ሁሉ ፋይል ከፍተሽ ጊዜ አይጠብቅሽም እኮ። ኦኬ አልጨረስኩም። በሚቀጥለው ሳምንት ጨርሰዋለሁ። በእውነት 4 ነገር ነው ለነግራችሁ ያሰብኩት። 3 ነው ዛሬ ነገርኩ። 4ኛውን ኔክስት ዊክ እናያለን። ግን መንፈስ ቅዱስ ትንቢታዊ መልእክት አለኝ። እስካሁን ከኖርከው ከዚህ በኋላ ያለ ቀን ጥቂት ነው። ልጄ ሆይ የመጨረሻው ሰዓት ነው። ወይ መነጠቅ ነው ወደ ጌታ መሄድ ነው። በትልቅ መጽሐፍ ውስጥ እንዳለች የቅንፍ ጽሑፍ ጥቂት ጊዜ እንዳለ ወቅ፣ ብዙ እንዳይመስልህ። ተመልሶ ማታገኘው ይሄ ውድ ጊዜህን በጌታ ፊት ስትቆም በሙላት ወደ እግዚአብሔር መንግስት ለመግባት ደሞዝ ፍጹም እንዲሆን ኢየሱስ ይርዳል። አሜን። እሺ እንዴት ላርግ? ሰዓቱ እንዳለቀ ወቅ። አሁን ዘና ፈታ ብለህ ከሆነ ሆነ ካልሆነ ያኛ አማራጭ ይዛሉ የምትልበት ሰዓት ድሮ ነው፣ አሁን የለም። እያንዳንዷ ደቂቃ ወሳኝ እንደሆነች ልነግራችሁ ፈልጋለሁ። ስለዚህ ሰዓቱ እንደደረሰ ወቅ። በምን ለወቅ? ቅዱስ ቃሉ፣ ፍጥረት፣ ነገስታት፣ ባህር፣ ሰማይ ይነግርሃላ። ስለዚህ ቤትህን አሰናዳ። ለመወሰድ፣ ለመነጠቅ ወይም የመጨረሻው አምላክን ፊት ለማየት ተዘጋጅ። ሰዓቱ አልቋል። 2 ስፍራህን ለይ። ስፍራ በምሪት ከጌታ ጋር ተናበህ እንጂ ከቸርች ቸርች። እሺ አንዱ ቸርች ስትቀይር ጓደኛ ለመልመድ 1 ዓመት ይፈጅብሃል። ስትጋጭ ሌላ ቸርች ሄድክ 2 ዓመት ይፈጅብሃል። እንዲሁ በሙከራ አለቀ እኮ ዘመን። ቸርች አትቀይሩ ማለት አይደለም፣ ግን
ስፍራ ስትቀይርም ከጊዜ እየቀነስክ ነው። ጌታ ካላለህ በቀር በጣም ወሳኝ ነው። ይሄ ምሪት ያስፈልጋል። 3 ከአደናቃፊዎች ተጠበቅ፣ ከሰዎች ተጠበቅ። ልብን አትጣልባቸው፣ ዞር በል። በቃ በጥቃቅን ነገር አይጫኑብህ። ኬዝ ስተዲ ዞር በል የሚለው ሰው አለ ይመስለኛል። ልጸልይላችሁ ፈልጋለሁ። ትንቢታዊ መልእክት አለኝ በዚህ ጉባኤ። እንጸልያለን። ለአንድ ሰው ልጄ ሆይ ይልሻል እግዚአብሔር በእውነት በደለሽ ሰው እጮኛሽ ካደሽ በዛ እርድ ብናልሽ እንዴ ላላ አርጊው እናትሽ ሞታ ለቅሶ አልደረሰም አታስቢው። ብር ወስዶ ካደሽ እንዴ በቃ አታስቢው እሱን ነገር ሁሉ ሊያልቅ ነው። ልጄ ሆይ ሰዓቱ እንደደረሰ እወቂ የሚላት ሴት የሚለው ወንድ አለ። አንተ ከምታስበው በላይ ሰዓቱ ቀርቧል። ይሄን ጊዜ ወደ ኢየሩሳሌም ለመገስገስ ተጠቀመበት። አንተም ወደ ኢየሱስ ገስግስበታ። ያንተ ኢየሩሳሌም ኢየሱስ ነው። አዲሲቷ ኢየሩሳሌም ነች። ጊዜህን በሙሉ አጠንፍፈህ ወደ አዲሲቱ ኢየሩሳሌም ለመግባት ለማዋል እንድንችል ኢየሱስ ይርዳን። 2 አሜሪካ ጨረቃ ላይ ሄድክ ያው ነው፣ ሰማይና ምድር ነው። ምንም አዲስ ነገር እኔ ያለ አይመስለኝም በእውነት። ስለዚህ አትጓጉ። በጣም ስፍራችሁ ሊያስለቀቅ የሚዞር ጌታ ከወሰነልህ ቦታ እየጎተጎተ ሊያስለቀቅ የሚፈልግ በኢየሱስም ይሰበር። አንዴ ከወጣ ልመለስ ብትልም አታገኘው። ያለ ተጠንቀቅ ወንድሜ እህቴ። 3ኛ በተለይ ክፉ ሰው፣ ስራ ፈት ሰው፣ ምናምንቴ ሰው እየላከብህ ጊዜን የሚጨርስ ትላንት ከአንዱ ጋር ታረክ፣ ነገ ደግሞ የሚነጅስ ይልክብሃል፣ ከነገ ወዲያ ይልክብሃል። ከስንቱ ጋር አንቺ ውድ ነሽ እኮ ለኔ ተልኮ ያለሽ ጨውና ብርሃን ይሆንሽ የኔ መልእክተኛ ነሽ። በስጋና በደም ጉልበትሽ ለምን ያልቃል? የበደለሽን ያሳዘነሽን ሁሉ አትሸከሚው፣ ይከብድሻል፣ መሮጥ አትችይም። አማኑኤል ነው መሸከም የሚችለው። ለኔ ተዩ፣ ቀለል በይ፣ በቃ የሰውን ነገር ዞር በይ፣ ከሳምራውያን ሰዎች ዞር በይ። እላህ አያያዝሽ ምን አድርጌ ነው አትበይ። ራስሽንም አትክሰሽ፣ ራስን አትክሰስ። ልኩን ላሳይም አትበል። እግዚአብሔር የሰጠ ኃይል የሰዎችን ልክ ለማሳየት አይደለም፣ ተልኮውን ለመፈጸም ነው። ተዋቸው። ስለዚህ በሰው ጉዳይ እርድብን አትበል። ላላ አርገው። እኔን አምላክን በኤልዘቡል አለበት አታልፍም ያሉኝ እናንተን ቢሉ ምን ችግር አለው? ብትሰደብ፣ ብትናቅ፣ ብትካድ ልብን አትጣል። ጉዞ ወደ ኢየሩሳሌም ይሁንልን፣ ወደ አዲስቱ ኢየሩሳሌም። ሃሌሉያ ሃሌሉያ። መንፈስ ቅዱስ እዚህ ቤት አለ ወገኖች ሆይ። ይታወቀኛል፣ በእውነት ይታወቀኛል። ስጋና ደምን የተሸከሙ ሲንከባለላቸው ይታየኛል። ቅልል ሲላቸው ይሰማኛል። በእውነት በጸሎት ደብተሯ ላይ ጽፋ እስከ መቼ ነው ማትፈረው የምትል ያን የጸሎት ርዕስ ሲደመሰሰው ይታየኛል። አይኖቻችን ወደ ኢየሱስ ማቅናት ይሁንልን። ለእያንዳንዱ እንደ ስራው የሚፈርድ እሱ ካለ ከዙፋን ችሎት ላይ ወረድ። አንተ ትኩረት ተልኮ ላይ ይሁን። በጥፊ ቢመታ ጲላጦስ፣ ሐናና ቀያፋ ቢዶልቱብህ ታው ከሰው ጋር ታገናኘው። ናና ውረድ እስቲ አምላክ ከሆንክ ቢሉህ እሺ ወርዳለሁ አትበል። ያንተ ጉዳይ ከአምላክ ጋር ነው። አትፎካከር። ዞር ማለት ይሁንልህ። ኢየሱስ ይላል አንቺ የኔ ነሽ፣ አንተ የኔ ነህ። እንደ ኤፍሬም ጉልበቱን ሊበላ ያሰፈሰፈ ጥቃቅን ቀበሮ ዛሬ ይቃጠል። እንግዶች በሉት ይላል።
ያልታዩ ጥቃቅን ቀበሮ ዛሬ ይራገፉ። እግዚአብሔር ያላሸከመህ በኢየሱስ ስም ጊዜ የሚበላ ስፍራ የሚያስለቅቅ ደም ግፊት የሚጨምር በኢየሱስ ስም ይወጋ። ልጄ ሆይ አእላፋት ቅዱሳን በሰማይ ይጠብቀዋል፣ ብድራት ይጠብቀሃል። ከምድር አጀንዳ መፋታት ይሁን።